የምስራች ለሰው ልጆች ሁሉ የሚሆን ታላቅ የምስራች ወንጌል ነው። ወንጌል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷልና። በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል ቅዱሱ ቃል። አሁን ተፈርዶበታል። ነገ አይደለም፣ ዛሬ ነው። የመዳን ቀን ዛሬ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ መጽሐፍ ቅዱስ ይናገራል። ክርስቶስ ኢየሱስ ኃጢአተኞችን ሊያድን ወደዚህ ምድር መጣ የሚለውን የእግዚአብሔርን ቃል ሰዎች ሁሉ እንዲያምኑትና እንዲቀበሉት ይገባል። ምክንያቱም ሰዎች ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። አንድ ጻድቅ የለም። ነገር ግን በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል ቅዱሱ ቃል። ጽድቅ በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋ ነው። መዳን፣ የዘላለም ሕይወት፣ ወደ እግዚአብሔር መንግሥት መግባት በኢየሱስ ክርስቶስ ቤዛነት በኩል የሚገኝ የእግዚአብሔር ስጦታ ነው። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ ለሚያምኑት ሁሉ የዘላለም ሕይወት ነው። ኢየሱስ ያድናል። ንስሐ ግቡ፣ በወንጌልም እመኑ። የእግዚአብሔር መንግሥት ቀርባለች። ኢየሱስ ያድናል።